ለራሳችሁ የሚያገለግል አማካሪ ማለትም ቢዝነስዎን የሚያግዝ፣ ስለ ጤናዎ የሚያማክርዎ፣ የሚፈልጉት ትምህርት የሚያስተምርዎ፣ ምርምርዎን የሚያግዝዎ እና በማንኛውም ዘርፍ የረዳት አገልግሎት በነፃ ማግኘት እንደሚችሉ ያውቃሉ? ይህ በማንኛውም ዘርፍ የሚያግዘን ረዳት አርቲፊሻል ኢንተለጀንስ ቻትጂፒቲ ይባላል። ስለ ቻትጂፒቲ ሰምታችኋል? እንዴትስ መጠቀም እንዳለባችሁ ታውቃላችሁ? ይሄ ቪዲዮ ለእናንተ ነው። ሰላም ለሁላችሁ። እንኳን ወደ አምባ ሜዲካል ሶሉሽን በደህና መጣችሁ። ፕሊዝ ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር እንዲሁም አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃል። ቻትጂፒቲ ምንድን ነው? ቻትጂፒቲ የምንለው በኦፕን ኤአይ የተፈጠረ የአርቲፊሻል ኢንቴሊጀንስ ረዳት ነው። በቀላል አነጋገር እንደ አንድ ብልህ የኮምፒውተር ጓደኛ እንደ ሰው ሆኖ የምንጠይቀውን ጥያቄ በማንበብ፣ በመረዳት፣ በመተርጎም፣ በመጻፍ የፈለግነውን ነገር ጥያቄ ከሰጠኑ መረጃ መሰረት ቅርጽ አስይዞ የምንፈልገውን መልስ በብቃት በመመለስ የሚያግዘን መሳሪያ ነው። ቻትጂፒቲ ከጎግል የሚለየው ምንድን ነው ብለን ስናይ ጎግል ብዙ ጊዜ ሊንኮችን ነው የሚሰጠን። የምንፈልገውን መረጃ ለማግኘት ጎግል ላይ ሰርች ስናደርግ ጎግል ሊንኮችን ይሰጠናል። ለምሳሌ ጎግል ላይ እንግባና ሲቪ እንዲጽፍልን ብንጠይቀው ጎግል ሊንኮችን ይሰጠናል። ለምሳሌ እዚህ ጋር ሲቪ ዲቨሎፕ ለማድረግ ወይም ለመጻፍ ካንቫ ላይ ይህንን ሳይት መጠቀም ትችላላችሁ ብሎ አንድ ሊንክ ወይም አድሬስ ሰጥቶናል። ሌላም እዚህ ጋር ሲቪ ሜከር ይሄን ሰጥተን ማለት ነው። ጎግል ሊንኮችን ወይም ምንጮችን ይሰጠናል ማለት ነው። ቻትጂፒቲ ግን ቀጥታ መልሱን ነው የሚሰጠን። ቼክ እናድርገው። ሉክ ቻትጂፒቲን ግን ሲቪ ጻፍልኝ ብዬ መረጃውን ብሰጠው ራይት ሲቪ ፎር ሚ ብለው ምን እንደሚያደርግ እንየው። ቀጥታ መልሱን ነው የሚሰጠን። የሚያስፈልጉ ነገሮችን አካቶ እዚህ ጋር ኮንታክት አድሬሶችን፣ ፕሮፋይል ሳመሪውን፣ ኮር ኮምፒታንሲ ወይም ስኪልን፣ ኤጁኬሽን ባክግራውንድ እና ሌሎችን የሚያስፈልጉ ነገሮችን ጨምሮ ሲቪውን የጻፈልኝ። ስለዚህ ቻትጂፒቲ ሰርች ኢንጂን ብቻ ሳይሆን ችግር ፈቺ፣ ተርጓሚ፣ አማካሪ፣ መምህር እና ረዳት ነው። ቻትጂፒቲ ምን ሊረዳን ወይም ሊያግዘን ይችላል ብለን ስናይ አንደኛ ለተማሪዎች በጣም ኢምፖርታንት ነው ቻትጂፒቲ። ለምሳሌ ኖቶችን ሰፋ ያለ ኖት ቢሆንና ለኤግዛም አጠር ባለ ጊዜ ዋና ዋና ፖይንቶችን መዘጋጀት ተማሪዎች ቢፈልጉ ሳመራይዝ ዚስ ኖቱን እዚህ ጋር መጠን ኮፒ ፔስት አድርገው ኢንተር ቢሉት ከዚህ ረጅም ኖት ውስጥ የሚያስፈልጉ ዋና ዋና ፖይንቶችን ሳመሪ አድርገው ለፈተና እንዲዘጋጁ ያደርጋቸዋል። ሌላ ለተማሪዎች ቻትጂፒቲ በጣም የሚያስፈልገው አሳይመንቶችን ወይም ፕሮጀክቶችን በሚሰሩበት ጊዜ በቂ ዲቴል መረጃዎችን ማግኘት ቢፈልጉ ቻትጂፒቲ በጣም ሄልፕፉል ነው፣ እንደ ጓደኛ ያግዛቸዋል። ለምሳሌ ፕሮጀክቱ ወይም አሳይመንቱ ኤሌክትሪክ ቬሂክል ማርኬት ኢን አፍሪካ ቢሆን እዚህ ጋር ሰርች የምንለው ቻትጂፒቲን ስለ ኤሌክትሪክ ቬሂክል ማርኬት ኢን አፍሪካ ከረንትሊ ምን ይመስላል የሚለውን በደንብ ኦቨርቪው እና ብዙ መረጃዎችን ይሰጣቸዋል ማለት ነው። ስለዚህ በደንብ ሰፖርት ያደርጋቸዋል። ሌላ ፓወር ፖይንቶችን ማዘጋጀት ቢፈልጉ ፓወር ፖይንትስ ቢያዝዙት የሚፈልጉትን ፓወር ፖይንት ማዘጋጀት ይችላል። ለማን? ለተማሪዎች። ሌላ ቻትጂፒቲ ለስራ ፈላጊዎች ከቨር ሌተሮችን፣ ሲቪዎችን እንዲጽፍላቸው ቢያዝዙት አጠር ባለ ጊዜ ቀልጠፍ አድርጎ ግራመሩን በጠበቀ መልኩ ማዘጋጀት ይችላል። ለቢዝነስ ኦነሮች ቢዝነሳቸው በተቀላጠፈ መንገድ ራን እንዲያደርጉ ይጠቅማል። እዚህ ጋር እንደምናየው ማርኬቲንግ ፎር ቢዝነስ ኦነር ላይ ስለ ማርኬታቸው እያንዳንዱ መረጃ ቢዝነስ ፕሮፖዛል ስፖርት ያደርጋቸዋል። የሚፈልጉትን መረጃ ሰርት አድርገው ቻትጂፒቲ በደንብ ዲቨሎፕ አድርጎ ማገዝ ይችላል። ፕሮፖዛል እንዲጽፍ ብንፈልገው ፕሮፖዛል ኦን ኤሌክትሪክ ቬሂክል ሶላር ቻርጂንግ ሲስተም ብለን አግዝ ብንለው ለአንድ ቢዝነስ ፕሮፖዛል በደንብ አድርጎ የሚያስፈልጉትን ፖይንቶች ይሰጠናል ማለት ነው። እነዚህን ካስተማይዝ አድርገን መጠቀም እንችላለን። እነዚህ ያሳየኋችሁ ቻትጂፒቲ ከሚሰራቸው በጣም ጥቂቶች ነው። በሚቀጥለው ቪዲዮ ቻትጂፒቲ እንዴት በአግባቡ መጠቀም እንደምንችል ስቴፕ ባይ ስቴፕ አሳያችኋል። እባክዎትን ላይክ፣ ሼር እና ሰብስክራይብ ያድርጉ። ታንክ ዩ ቬሪ ማች ፎር ዩር ዋቺንግ።